ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌላ ፕሮግራም በሌላ ርዕስ ወደ እናንተ መተናል። እንደምትከታተሉን ተስፋ እናደርጋለን። አብራችሁን ቆዩ። ቆይታችን ያማረ እንደሚሆን አልጠራጠርም። እንግዲህ የድሬዳዋ ዩኒቨርሲቲ የጅማ ዩኒቨርሲቲ በሚል ጥሪ አቅርበዋል የሚል ማስታወቂያ በማህበራዊ ሚዲያ እየተሰራጨ ነበረ። ዩኒቨርሲቲዎች ግን በፍጹም እኛ የለቀቅነው ነገርም ፖስት ያደረግነውም የጠራነውም ነገር የለም በማለት ማስተባበያ ሰጥተዋል። ውድ ተማሪዎች ባካችሁ መረጃ እያጣራችሁ ከትክክለኛ መረጃ ትክክለኛ ቦታ ላይ ሰርች በማድረግ ወይም ከየዩኒቨርሲቲዎች ገጽ ላይ እኮ ማግኘት እንደምትችሉና ከትምህርት ሚኒስቴር ገጾች ላይ ማግኘት ትችላላችሁና የተጭበረበሩ የሚያወናብዱ የተለያዩ አሰሳች የሆኑ መረጃዎችን ጥንቃቄ መደረግ አለበት ብለን እናስባለን። ስለዚህ ከዚህ አንፃር ብዙ ጥንቃቄ የሚያስፈልጋቸው ነገሮች ስላሉ እዚያ ላይ ትኩረት መደረግ አለበት ብለን እናስባለን። ሌላኛው መረጃችን የመምህራን እጥረት ሊከሰት ይችላል ሲሉ ዶክተር ዮሐንስ በንቲ የኢትዮጵያ መምህራን ማህበር ፕሬዝዳንት ተናግረዋል። ዶክተር ዮሐንስ እንደተናገሩት መምህራን የሚገባቸውን ጥቅምና ክብር እየተሰጣቸው ባለመሆኑ ሀገር እየተጎዳች ነው ብለዋል። እውነት ነው። ከግማሽ ሚሊዮን በላይ ተማሪዎች ተፈትነው የሚያልፉት 48,000 52,000 የማይሞሉ ተማሪዎች ናቸው። ይሄ ደግሞ የመምህራኑ ፍላጎት ማጣት፣ የመምህራኑ በኑሮ በተለያዩ ክብር ማጣት በራሱ የማስተማር ሞራል ያጡ በመቻላቸው ድርጊቱ እየተፈጸመ ነው። ከዚያም የባሰ ሊሆን እንደሚችል ተናግረዋል ፕሬዝዳንቱ። ዶክተር ዮሐንስ በንቲ እንዳሉት የኢትዮጵያ መምህራን ወደ ሙያ የሚመጡ ሰዎች ቁጥር አሁን ላይ እየቀነሰ መምጣቱን ገልጸው ችግሩን እልባት ካልተሰጠው በጣም አደገኛ ነው፣ መምህር የመሆን ፍላጎት በፍጹም እየጠፋ ነው ብለዋል። እውነት ነው። ብዙ ሰዎች መምህር የመሆን ፍላጎት የላቸውም። ምክንያቱም የመምህራንን ክብር ማጣት፣ የመምህራን ላይ ያለው ዜጋን የሚፈጥሩ መሆናቸውን ራሱ አውቆ እነሱ ላይ ክትትል ማድረግ፣ ስልጠና መስጠት፣ ጥቅም መስጠት ላይ ጭራሽ የምናሾፍባቸው ሆነዋል። መምህር ነው እንዴ? እንደዚህ ነው እንዴ? የአሁን ትውልድ እንደዚህ በሚል በጣም የማይሆን ነገር እየተደረገ ነው። በዚህ ምክንያት አሁን መምህር የመሆን እድላቸው በጣም የመነመኑ ናቸው። አብዛኞቹ በፍላጎት መምህር ሆኖ የሚገቡ የሉ። ከነዚህ መሰረታዊ የመምህራን እጥረት ሊያስከትሉ ይችላሉ ብለው ዶክተር ዮሐንስ እንግዲህ የጠቀሷቸዋል። አንደኛ ከትምህርት ጥራትና ከመምህራን ጥቅማ ጥቅሞችና ጥያቄዎች አንጻር ለረጅም ጊዜ ቅሬታ ሲነሳበት የነበረ በመሆኑ አሁንም ሊፈታ ባለመቻሉ ይሄኛው የመምህራንን ከስራ ውጭም ሊያደርጋቸው ይችላል። ቢያንስ የመምህራን መሰረታዊ ፍላጎቶች ማሟላት በትምህርት ጥራት ላይ የሚኖረውን ተጽዕኖ ይቀንሳል ብለን አስበን ነበር። ግን መሰረታዊ ፍላጎት ለማሟላት ቅድመ ሁኔታዎች በጣም ከባድ ናቸው። ከቤት ጀምሮ፣ ከደሞዝ ጀምሮ፣ ከሌሎችም ጀምሮ መምህራን በአቅማቸው የሚወጡት ባለመሆኑ ከባድ ያደርገዋል ብለዋል። ይህም የሚያሳየው የመምህራን የመኖሪያ ቤት ጥያቄ ከ50 ዓመታት በላይ በመምህራን ሲቀርብ የቆየ ቢሆንም ከቅርብ ጊዜ ወዲህ የተወሰነ ምላሽ ማግኘት ቢጀመርም አሁንም የመምህራንን ከባድ ችግርና ፈተና የሚመልስ አይደለም። ዋጋው የተጋነነ ነው። በመምህራን የደሞዝ ስኬል የሚከፈል አይደለም። ስለዚህ ለመምህራን ልዩ የሆነ ነገር መታሰብ ነበረበት ብለዋል። ከጊዜ ወደ ጊዜ እየጨመረ የመጣው የዋጋ ግሽበት ቀድሞውኑ የመምህራን ደሞዝ ጥያቄ ይበልጥ አባብሶታል። በነገራችን ላይ ደሞዝ 80% በሉት 76% ጨመረ ተብሎ ነበርና ደሞዙ ሳይሰጣቸው ለመምህራን ሳይከፈላቸው የኑሮ ጣራው በ40 ምናምን % ጨምሯል። ስለዚህ አልተጨመረም እንደማለት ነው ባጭሩ። ኑሮ $2 ደሞዝ ይጨመራል የተባለ ሰሞን 130 አካባቢ ነበረ። አሁን 150 ገብቷል። ያ ማለት በኑሮው ላይ ምንም ነገር የተጨመረ ነገር የለም ማለት ነው። አዚቲዝ ነው፣ በነበረበት ነው። ኑሯቸውን የሚያሻሽል ነገር በፍጹም አልተጨመረም። ሰርቫይቫል ኦፍ ዘ ፊተስት ወይም ለመኖር መንገድ ያገድ አይነት ነገር ላይ እንዲቆዩ ከማድረግ ውጭ እንዳትሞት እንዳትድን አይነት ነገር እያደረጓቸው በመሆኑ ይሄ የመምህራን ብቻ ሳይሆን የአብዛኛው የሰራተኛ ችግር ነውና ከዚህ አንጻር መፍትሄዎች ያስፈልጋሉ። ባለሙያዎች እየጠፉ ነው። የመምህራን ብቻ አይደለም። በነገራችን ላይ የዩኒቨርሲቲ መምህራን በምን ሞራል ነው የሚሰሩት? ምክንያቱም ከዚህ በፊት እንደምታስታውሱት የስራ ኦፖርቹኒቲ ተንቀሳቅሶ የመስራት ሌሎች እድሎች በነበሩበት ዘመን ከአንድ ዩኒቨርሲቲ ወደ አንድ ዩኒቨርሲቲ፣ ከአንድ አካባቢ ወደ ሌላ አካባቢ እየተዘዋወሩ የመስራት እድል ነበር። አሁን መንቀሳቀስ ስለማይቻል
አንድ ዩኒቨርሲቲ በሳምንት አንድ ክሬዲት አወርም አስተማረ፣ 4ም አስተማረ፣ 10ም አስተማረ፣ ያችን አስተምሮ ቁጭ ነው የሚለውና የተለየ ነገር ገቢ የሚያገኝበት ነገር ባለመኖሩ እነዚህ በጣም አስጊ መሆናቸውን መምህራን ማህበሩ በአትኩሮት ነው የጠየቀው። ሁሉም የመምህራን ብቻ አይደለም፣ ሌሎች ባለሙያዎችም ከዚህ አንጻር እንደውም አንዳንዶች ሀሜት ነው መምህራን ላይ ለሙስና የሚያጋልጥ ነገር የለም፣ ለምሳሌ የሚበላ ነገር የለም። ሌሎች የሲቪል ሰርቫንት ሰራተኞች አትሊስት የሆነች ነገር እጃቸውን ይዘረጋሉ አይነት ነገር ቀልድም የሚመስል አንዳንዱ ደግሞ ፌዝ የሚመስል ነገር እየተናገሩ ነውና ከዚህ አንጻር መምህራንና የሲቪል ሰርቫንት ሰራተኛው ላይ ትኩረት ካልተደረገ የስራ ሞራልም ሆነ የአሰራር ስርዓቱ እንደው በብሔርና በጎሳ ብንሰበስባቸውም ይሰራሉ ማለት አይቻልም። ምክንያቱም ይላመዱታል፣ ከዛሬ ነገ እየተላመዱት መሄዳቸው አይቀርም የሚል ነው። በሌላ መረጃችን ደግሞ እንግዲህ ሰሞኑን የኒኩለር ማብለያ እገነባለሁ ብሏል ኦቦ ሳክሶ። ለዚህም ደግሞ አንድ የኒውትሪሽን ባለሙያ መድቧል። እንግዲህ ማብለያ ኒውትሪሽን እንግዲህ ሆድ ላይ ማብለያ አለ። ይሄኛው ደግሞ በጣም ሲሳለቁበት ነው ያሉት። ዛሬ እንግዲህ ማህበራዊ ሚዲያው ላይ ሲሳለቁባቸው ከዋሉት ሰዎች መካከል አንዱ ነበርና ያው ጠቅላይ ሚኒስትራችን ሌላ ዓለም ላይ ነው ያሉት፣ ኢትዮጵያ ውስጥ አሉ ለማለት አይቻልም። የኒኩለር ሳይንስ ኮሚሽን አቋቁም ያለው ብለዋል። እንግዲህ ኒኩሌሩ እንዴት ነው የሚበለጽገው፣ ማን ነው የሚያበለጽገው የሚለው እንዳለ ጥያቄ ሆኖ በኃላፊነት የሾሟቸው ደግሞ የኒውትሪሽን ባለሙያ ወይም የምግብ ባለሙያ ናቸው። እንግዲህ ምግብና ማብለያው ወይም የኒኩሌር ማብለያው ምን አገናኘው? አትሊስት የሊደርሺፕ እንኳ ቢሆን ችግር የለውም፣ መምራት ማስተባበር ነውና ኒውትሪሽን አሁን እዚህ ውስጥ ፕሮፌሽንም እኮ አለው እኮ የሊደርሺፕ ፕሮፌሽንም እኮ ፕሮፌሽን ነውና አንዳንዴ ዝም ብሎ ፖለቲካውን አባል ስለሆነ ብቻ ኢህአዴግም እንደዚያ ነበር የሚያደርገው፣ ይሄኛውም ተመሳሳይ አድርጎታልና ተቋማት ባጭሩ ከሙያ ውጭ እየሆኑ ነው አሁን ላይ ያሉት። በተለይ በጎሳና በብሔር ይሸፈናሉ ተብሎ በሙስና የተዘፈቁ ሆነዋል። ሌላው በአሜሪካ የተካሄደው የአፍሪካን ኢምፓክት አዋርድ የተባለ ሽልማት ተሰጥቷል። እነ ሰይፉ ፋንታሁን፣ እናቶ ወንዶሰን የአየር መንገድ ዋና ስራ አስፈጻሚ፣ እነ የክቡር ዶክተር መሐሙድ አህመድ፣ እነ አትሌት መሰረት ደፋር የተሸለሙበት 4 ሰዎች ተሸልመዋል። እንግዲህ በጋዜጠኝነት ሰይፉ ፋንታሁን ተሸልሟል። ጥሩ ነው ሽልማት፣ በእርግጥ የሚያበረታታ ነው። እንዴት ነው የሚዳኘው? እንዴት ነው ሴሌክት የምናደርገው? ኮሚኒቲውን በምን አይነት አገልግለዋል የሚለውን ልትወው እዚህ ላይ ብዙ ማብራራት አያስፈልግም። ግን በሰሩት ልክ ሁሉም የራሳቸውን አቅም የራሳቸውን አስተዋጽኦ አበርክተዋል ተብሎ ስለሚታሰብ በዚያ ልክ ሽልማት ተደርጎላቸዋል። እንኳን ደስ አላችሁ ማለት እንፈልጋለን አይደለምና በዚህ ልክ መሆን አለበት ብለን እናስባለን። የዛሬ ፕሮግራማችን ይህንን ይመስል ነበረ። ስለተከታተላችሁ እናመሰግናለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጋብዛለን። መልካም ጊዜ